እዚህ ትምህርት ቤት ውስጥ ከምሽቱ 5 ሰዓት ተኩል ጀምሮ እስከ ሌሊት 10 ሰዓት ተኩል ሃፒ በርዝዴይ የሚል የህፃናት ድምጽ ብትሰሙ እናንተ ምን ታደርጋላችሁ? ላይክ በዛ ሰዓት ምንም አይነት አስተማሪ ሊኖር አይችልም፣ ተማሪም ሊኖር አይችልም። ግን የህፃናት ድምጽ ተሰብስቦ ሃፒ በርዝዴይ ስል ይሰማል። የዛ ትምህርት ቤት ጎረቤቶች የነበሩ ሰዎችም ቀጥታ ፖሊስ ጋር ይደውላሉ ማለት ነው። ከዚህ ሰዓት እስከዚህ ሰዓት ሃፒ በርዝዴይ የሚል ድምጽ እየሰማን ነው፣ ግን ምንም አይነት ሰው እዛ ውስጥ የለም ብሎ ለፖሊስ ሪፖርት ያደርጋሉ። ፖሊስም ኢሚዲየትሊ አደጋ ሊሆን ይችላል ብሎ የእሳትና አደጋ ሰራተኞችን በቦታ ይልካል ማለት ነው። በቦታ ሲደርሱም ምንም አይነት እሳትም የለም፣ ምንም አይነት አደጋም የለም ማለት ነው። እነሱም ቀጥታ ሰብረው ወደ ውስጥ ይገባሉ። ሁሉም ነገር ሰላም ነበር፣ ግን ድምፁ ሃፒ በርዝዴይ ማለቱን አላቆመም ነበር። ብዙ ኤክስፐርቶችም ማለት አዋቂ ሰዎችም ይሄን ጉዳይ ሲገልጹት በዛ ሰዓት ጂኒዎች ተሰብስቦ የራሳቸውን ሃፒ በርዝዴይ እየተባባሉ ነበር ማለት ከጂኒዎቹ ውስጥ የአንዱ በርዝዴይ ነበር። ስለዚህ ሃፒ በርዝዴይ እየተባባሉ ነበር ነው የተባለው። ከእንደዚህ አይነት ነገር ይሰውረን ነው ጋይስ። ፎሎ ሼር እንዳይረሳ። ወዳችኋለሁ።